ፍቅር በአጋጣሚ ጸሐፊና አቅራቢ ቤተሰብ ሁለገብ ቲዩብ ክፍል 1። ሜሮን እባላለሁ። ተወልጄ ያደግኩት በአዳማ ወይም ናዝሬት ምርጥና ውብ በሆነችው ከተማ ነው። አሁን ላይ ግን ለትምህርት ወደ ባህር ዳር ሄጄ አሁን የሁለተኛ ዓመት ተማሪ ነኝ። በአጋጣሚ ክስተት በአንድ ወጣት ተገናኘን። እኔ ለክረምት ወደ ቤተሰብ ጥየቃ እየሄድኩ ነበረ። እንደ አጋጣሚ ባስ ውስጥ ቁጭ ብለን ሳለ አንድ ወጣት ድንገት ከበር ሲገባ አየሁትኝ። ልቤ በፍጥነት ይመታ ጀመር። እማላቀው ስሜት አላቅም፣ ደነገጥኩኝ። ይህ ወጣት ለመጀመሪያ ቀን ያየሁት። ሆኖም ግን ልቤ ለምን እንደደነገጠ አላውቅም። በጣም ቆንጆ፣ ውብና ቁመቱ ሁሉ ነገሩ ማራኪ። እሱም ካጠገቤ መጥቶ ወንበሩ ሰው አለው ብሎ ጠየቀኝ። አረ በፍጹም የለውም ብዬ መለስኩለት። ምክንያቱም አጠገቤ እንዲቀመጥ ስለፈለግኩ። እሱም አመስግኖኝ ተቀመጠ። ለጥቂት ሰዓታት ዝምታ ቢሰፍንም ዝምታውን ሰብሮ እንተዋወቅ ብሎ ጠየቀኝ። በፍጥነትም ሜሮን እባላለሁ ብዬ መለስኩለት። እሱም ሳሚ እባላለሁ ብሎ መለሰልኝ። ወዴት ነው ታዲያ በማለትም ጥያቄውን ቀጠለ። እኔም ከባህር ዳር ወደ አዳማ እየሄድኩኝ እንደሆነ መለስኩለት። የት ነው የምትኖሪው አለኝ። ባህር ዳር የሁለተኛ ዓመት ዩኒቨርሲቲ ተማሪ ነኝ ብዬ መለስኩለት። ዋው በጣም ደስ ይላል። እኔም ባህር ዳር ዩኒቨርሲቲ ነው የምማረው፣ ሁለተኛ ዓመት። ምንድን ነው የምታጠኘው አለኝ። ግራ በመጋባትም እንዴት እስካሁን አላየሁትም አንድ ግቢ ሆነን ብዬ ደነገጥኩኝ። ጭራሽ ሶሻል ነው ማጠናው አልኩትኝ። ዋው በጣም ደስ ይላል፣ እኔ ኢንጂነሪንግ ነኝ በማለት መለሰልኝ። እንዲህ አንድ ያያልን ወሬያችን ቀጠለ። በመሀልም ስልክ መለዋወጥ ይቻላል በማለትም መለሰልኝ። በደስታ አልኩትና በፍጥነት ስልኬን ሰጠሁትኝ። ቁጥርሽን እኮ ነው ያልኩት አለኝ። እሺ ብዬ ቁጥሬን ነገርኩትኝ። ተደናግጫለሁ። ልቤ እየመታ ነው። አላቅም፣ እንደዚህ አይነት ስሜት በጭራሽ ተሰምቶኝ አያውቅም። ለመጀመሪያ ጊዜ እንደዚህ አይነት ስሜት ሲሰማኝ ምን ይሆን ፍርሃት ያዘኝ። ስልኬንም ከተለዋወጥን በኋላ አሁንም ወሬ ቀጠለ። ትምህርት እንዴት ነው? ሁሉ ነገር ሁሉ በቃ በወሬ እየተጫወትን እየተሳሳቅን በጣም ደስ የሚል ጨዋታ ሲችልበት ለሰው ልጅ ያለው ክብር፣ ፈገግታው እንደዚህ እያልን አዲስ አበባ ልንደርስ የተወሰነ መንገድ ሲቀረን እንግዲህ እኔ አዲስ አበባ ነኝ በማለት ነገረኝ። ኦኬ እኔ ያው ወደ አዳማ ነው የሚሄደው፣ በቃ እንደዋወላ አለኝ። በደስታ አልኩትኝ። ከዛም አዲስ አበባ ስንደርስ መናኸሪያ ተለያየን። የኔ መንገድ ይቀጥላል። ቀጠልኩኝ። ነገር ግን ልቤ እዛው አዲስ አበባ መናኸሪያ ቀርቷል። ይገርማል። በአንድ ቀን ትውውቅ በሰከንዳት እንዴት ብዬ ወደ ራሴ ልመለስ ሞከርኩኝ። ነገር ግን የማስበው የማልመው ሁሉ ነገር እሱም ብቻ ሆነ። አዳማ ደርሼ ቤተሰቤን ተቀላቀልኩኝ። ቤተሰቦቼ በደስታ ነበር የተቀበሉኝ። ክረምት 2 ወር ሊያልቅ 15 ቀን ሊቀረው ሲል ዝግጅቴን ጀመርኩኝ። የሚያስፈልገኝን ነገር ሁሉ አዘጋጃጅ ጨርስኩኝ። በነገራችን ላይ ሳሚ ሁልጊዜ ማታ ማታ ይደውላል። በቃ ማታ ማታ ካልደወለ እንኳን ሰዓቱን 10 ጊዜ ነበር የማየው። አባቴ የሆነ ነገር የተቀየረ ነገር እንዳለ ገምቶ ልቼ ምን ሆነሻል? ሰዓቷን እየጠበቅሽ ታያለሽ፣ የተፈጠረ ነገር አለ አለኝ። አባቴ በጣም ፈጣንና ለነገሮች ወዲያው የሚገባው ሰው ነው። ትልቅ ሰውም አይደለም ወጣትም አይደለም፣ መካከለኛ እድሜ ያለ ነው። ብቻ አባቴ ሁሉ ነገሬ ነው። ይረዳኛል፣ ያስብልኛል። በቃ በድብቅ የማድርገው ነገር የለም፣ ሁሉን ነገር እነግረዋለሁ። እናም ለአባቴ ያለውን ነገር ነገርኩት። እሱም በጣም ገረመው። ብዙ ዓመት እንደምታውቂው ነው የሚመስለው በማለትም አለኝ። እኔም አዎ አባ፣ ገና ካየሁት ቀን ጀምሮ ልቤ ለሱ ልዩ ስሜት አለው፣ ለምን እንደሆነ አላውቅም ብዬ መለስኩለት። አባቴም ግን እሱስ ላንቺ ጥሩ ስሜት ይኖረዋል ልጄ በማለት ጠይቀኝ። አላውቅም አባ፣ የእሱን አላውቅም፣ እኔ ግን የሚሰማኝ ይሄ ነው ብዬ መለስኩለት። አደራ ልጄ እንዳትጎጂ በማለት መለሰልኝ። እኔ እንጃ አባ፣ ይጎዳኛል ብለህ ታስባለህ አልኩትኝ። አላውቅም ልጄ፣ እሱ ጋር ምን አይነት ስሜት ይኖር፣ ለአንቺ ጥሩ ስሜት ይኖረው ወይስ በእህትነት ወይስ በፍቅር የሚለው አልታወቀም ብሎ መለሰልኝ። ትንሽ አሰብ አደረኩኝና በእርግጥ ልክ ነህ አባ፣ ያው ብዬ ቆም አድርኩኝ ንግግሬን። እሱም አይዞሽ ልጄ፣ ሁሉም በተስፋ መጠበቅ ነው፣ እግዚአብሔር መልካም ነው፣ ያገናኛችሁ ለበጎ ይሆናል፣
ከሆነም ይሆናል፣ ካልሆነም እንግዲህ እንደሆነው ይሆናል። ግን አደራ ትምህርትሽ ላይ እንዳትዘናጊ ልጄ፣ አንቺ በርቱና ጠንካራ ልጅ ነሽ በማለት አለኝ። አራባ በፍጹም ከትምህርቴማ ማንም ሊያስተናጉለኝ አይችልም፣ ያንተ ልጅ እኮ ነኝ ብዬ ፈገግ አልኩኝ። እናቴም በዚህ አጋጣሚ ወደ ሳሎን መጣች። ኦ አባትና ልጅ ጨዋታ ምን ይዛችሁ ነው ደግሞ አለች። እናቴ በጣም ቀለኛ ተጫዋች ናት፣ በሰፈሩ በጣም ተወዳጅ፣ ለሰዎች መልካም ቅን አሳቢ፣ የሰፈር ልጆች በጣም ነው የሚወዷት እናቴን። አይማ ደግሞ ያው የተለመደ ጨዋታ ነዋ በማለት መለስኩላት። እሷም አጠገባችን ቁጭ አለች። በነገራችን ላይ እናቴ ምንም እንትን የምትል ሰው አይደለችም። ነገሮችን ቀለል አድርጋ ነው የምታየው። እሺ ምን ተፈጠረ በማለት ጠየቀችን። ያለውን ነገር ነገርኳት። ደስ አላት፣ አንድ ጎንም ከፋት። ምክንያቱም ልጄ እንዳትጎዳ ብላ አስባ ይመስላል። እማ ምን ነው ተገሽ ብያለ ጠየቅኳት። አይ ምንም ልጄ ደስተኛ እንድትሆኚ ጸሎቴ ነው አለችኝ። በነገራችን ላይ ለእናትና ለአባቴ አንድም ያለሁት የመጨረሻም እኔ ነኝ። እናትና አባቴ ከ16 ዓመት በኋላ እኔን ወለዱኝ። ከዛ በኋላ ልጅ የለም። ቢሆንም ግን በጣም ደስተኛ ናቸው። ፍቅራቸው፣ ደስታቸው የእውነት ነው የምለው በጣም ያስቀናል። ፈጣሪ እንደነሱ አይነት ፍቅር እንዲሰጠኝ ሁልጊዜም ጸሎቴ ነው። አውቃለሁ ጸሎቴንም እንደሚሰማኝ ፈጣሪ አይሳሳትም ብዬ ለራሴ ያሰብኩኝ። እንደዚህ እያልን እያለ ሳሚ ደወለ። ድንግጥ አልኩኝ። አባቴም በይ ወደ ክፍልሽ አለኝ። ሁለቱም ሳቁብኝ። በፍጥነት ወደ ክፍሌ ገባሁኝ። የተለመደው ጨዋታችንን ጀመርን። ሳሚዬ አልኩት ድንገት። ወዬ አለኝ። አንድ ነገር ልጠይቅህ አልኩት። ደስ ይለኛል ጠይቅኝ። ምንድን ነው አለኝ ብዬ ለሰከንድ ቆየው። ምን ነው በሰላም ነው አለኝ። አይ ስለ እኔ ምን ታስባለህ ብዬ ጠየቅኩትኝ። ማለት ስለ አንቺ ምን አስባለሁ ማለቴ ብሎ እሱም በድንጋጤ ቆመ። ማለቴ እኔ እናንተ የተገናኘንበት አጋጣሚ በእርግጥ ገጠመኝ ነው። ሆኖም ለእኔ ምን አይነት ስሜት አለክ ብዬ ጠየቅኩትኝ። እሱም ማርቲ ታውቂያለሽ፣ ካየሁሽ ቀን ጀምሮ በጣም ወድጄሻለሁ፣ በጣም አፍቅሬሻለሁ። እንዴት አድርጌ እንደምነግርሽ ግን አላቅም ብሎ አለኝ። ምድር ተሰንጥቃ ብትውጠኝ ደስ ይለኛል። ምክንያቱም እንደዚህ አይነት ነገር ከሱ በመስማቴ የተለየ ደስታን የሰጠኝ። ሳሚዬ እኔም እኮ በጣም አፍቅሬያለሁ። ገና ካየው ቀን ጀምሮ ለአንተ ያለኝ ስሜት በቃ ብዬ ንግግሬን አቆምኩ። ታድዬ አለ። እንዴት አለኝ። ሁለታችንም ልባችን ተገናኝቷላ ብሎ መለሰልኝ። ተሳሳቅን። ብቻ ከዛን ቀን ወዲህ በደስታ ሁለታችንም ቀጠልን። 2 ወር እረፍታችንን ጨርሰን ወደ ዩኒቨርሲቲ ተመለስን። የዩኒቨርሲቲ ትምህርታችንም ሁለታችንም በአግባቡ እየተማርን እያለ ሁለታችንም መሀል ላይ ፍቅር በጣም ጦፏል። በጣም ለደቂቃ እንኳን ላጣው አልፈልግም። እሱም እንደዛው። ሆኖም ግን በአንድ ቀን ክስተት ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ፍቅር በአጋጣሚ ክፍል 1 እንደተከታተላችሁት ይህን ይመስል ነበረ። ለቻናላችን አዲስ ይሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ የዘውትር ትብብራችሁን አይለይን። አመሰግናለሁ።